የስልጣኔና የክርስትና ሃይማኖት ምልክት በሆነችው በታሪካዊቷ ላሊበላ ከተማ ፋሺስት ጣሊያን በወጣ በአመቱ ቀለመወርቅ ደበበ ተወለደ። አባቱ መርጌታ ደበበ ገና 5 ወር ሕፃን ልጅ እያለ ስለሞቱ የቀለመወርቅ ዕድል በእናቱ በማሆይ ዓለምነሽ በላይ ወደቀ። እናቱም በአካባቢው ወግና ባህል መሰረት በላሊበላ ከተማ የፊደል ትምህርቱን አስጀመሩት። ቀለመወርቅ ነፍስ እያወቀ ሲሄድ ዜማ፣ ቅኔና አቋቋም በሸዋ፣ በጎንደር፣ በዋርላ አድላንታ ተዘዋውሮ ተማረ። ቀለመወርቅ በዚህ ታሪካዊ የላሊበላ ከተማ ከእናቱ ማህፀን ሲወጣ ከተጠቀለለባት ጨርቅ ጋር የኪነ ጥበብ ሸማ ተጎናጽፎ ነበርና ይህንን የጥበብ ብርሃኑን የሚያሳይበት ቦታ ለመፈለግ በ1946 ወደ አዲስ አበባ ከተማ አመራ። በኦራል ቤተክርስቲያን የቅኔ ትምህርቱን በማጠናከርና የልቁና አገልግሎቱን በመስጠት ከቆየ በኋላ የህይወቱ ጥሪ ወደ ሆነችው የጥበብ መድረክ ለመቀላቀል በ1949 ዓ.ም ወደ ሀገር ፍቅር ቲያትር ቤት አመራ። ቀለመወርቅ ደበበ በዛን ጊዜ ያለቆቻችን አስተማሪዎቻችን እናቶ በሻህ ተክለማርያም፣ እናቶ ላቀው ደስታ፣ አቶ ዮሐንስ ነበሩ። ስለዚህ በዛን ጊዜ አንድ አርቲስት የሚፈተነው የቤተ ክህነት የተማረ ከሆነ ምስማክ የተለያዩ ዝማሬዎችን በመዘመር ነው። እንግዲህ ቀለመወርቅ ተፈትኖ የገባው ጥሩ ድምፃዊ መሆኑን ነው። በዛን ጊዜ ለቤቱ ጠቃሚ ሆኖ በመገኘቱ ያው አገር ፍቅር ተቀጠለ። ማንኛቸውም አርቲስቶች የመስሪያ ቤት ቲያትር ተጫዋች፣ ተወዛዋዥ፣ ድምፃዊ፣ ዘፋኝ ሁለገብ ሆነው ነው የሚሰሩት እንጂ እንዳሁኑ ጊዜ ድምፃዊ በድምፃዊ ሙዚቀኛ በሙዚቀኛ የሚባል ነገር አልነበረም። ቀለመወርቅ ወጣት ነው፣ ልጅ ነው። ሁላችንም ልጆች ነበርን፣ ያኔ ወጣቶች ነበር። ከተገናኘን ጀምሮ ባለሙያ ነው። እዚህ መድረክ ላይ ሲወጣ ልዩ የሆነ ተሰጥኦ ያለው ሰው ነው ቀለመወርቅ እና አቶ ዩኤል ነፍሱን ይማረውና ሁሉ ጊዜ ቀለመወርቅንና አበራ ደስታን ፊት ማድረግ ይፈልጋል። ምክንያቱም ህዝቡን አትራክት ያደርጉታል። ሁለቱ የተለየ ችሎታ አላቸው። ቀለመወርቅና አበራ ደስታ በተለይ ባላገር ሆነው ሲሰሩ ሁለቱ አንድ ላይ ከገጠሙ ይህ አዳራሽ በሳቅ ሞልቶ በሳቅ ፈንድቆ ነው ህዝቡ የሚወጣው እና ልዩ ተሰጥኦ ነው ያላቸው። አቶ ዮሐንስ ቀለመወርቅን ለክቡር አቶ መኮንን ሀብተወልድ ለማስተዋወቅ የፈለገ ይመስለኛል። መጀመሪያ ድርግ ታጥቋል፣ በድጉ ላይ ጎራዴ ታጥቋል፣ ጋሻ ይዟል፣ ጦር ይዟል። አሁን በዚህ ጊዜ አቶ መኮንን መጥተው ቆመዋል ለማየት። እንደመጡ አርቲስቱ ለማየት በሚመጡበት ወቅት ወንበር ላይ ይቀመጣል። በምንም አይነት ቆመው ነው። ቆመው ሲያዩ እኛ እሱ ምን ዜማ ሊጫወት ነው? ምን ሊሆን ነው? አሁን ቀለመወርቅ ደበበ ሽለላውን ለቅቆ አይ ብሎ ሲሸልል ምን ብዬ ልንገር? ድምፁ ከመልኩ ጋራ፣ መልኩ ከድምፁ ጋራ፣ ከአቋሙ ጋራ በጣም አስደሰተ። በጣም ደስ አለ። አለቃው አቶ መኮንንና ጓደኞቹ በዚህ ተደንቀው ሳይጨርሱ ቀለመወርቅ ከጀግንነት ስሜት ወደ መንፈሳዊ ስሜት ይዟቸው ጭልጥ አለ።
ያሬድ ካህን ያሬድ 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 ካህን ጥዑመ ልሳን ከዛማ ሁለገቡ ቀለመወርቅ ወይ ዜማ ሲሉት ግጥሙን ደግሞ ግጥም ሲሉት ወና ከዛ ሲያልፍ ጭፈራ አንድ ሆኖ ብዙ ሆነ ቀለመወርቅ ሁሉም ቲያትሮች ላይ ይሳተፋል ይዘፍናል ግጥም ይጽፋል እና በሄድንበት ቦታ አካባቢውን የሚመስል ግጥም ወዲያውኑ ጽፎ በሚቀጥለው ቀን ያቀርባል እንደዚህ ቅድም የልባቡር መቱ ይማርካል የድንሽ ውበቱ እንዳለው አይነት እና በዚህ ጎበዝ ነው በጣም ጥሩ ገጣሚ ነው አውቀዋለሁ ከዛ በኋላ ወደ ወሎ ኪነት ሄደ ቀለመወርቅ ያው ትልቅ ነው ታላቃችን ነው ትልቅነት በእድሜ ብቻ ሳይሆን በአስተሳሰብ በምንም መካሪ ነው ይገስጻል አንድ ጊዜ አስመራ ሄደን አብራር ታስታውስ እንደሆነ ባልቻን ይዘን ምጽዋን ሄድና ምጽዋ ትርኢት ልናሳይ ቀይ ባህር ዳር አንድ ኮራሊ ሆቴል ኮራሊ የሚባል ቦታ ያሳርፉናል እኛ እንግዲህ ገና እምቡር ምንለን ወደ መሃል ከተማ ሄደን መደነስ መጨፈር እንፈልጋለን የወሰዱን ግን ከከተማ ውጭ እንደዚህ ስታይ ባህር ነው ቀይ ባህር ነው ያለው ምንም ነገር የለውም ምግብና መኝታ ብቻ ነው እንጂ መጠጥ የለውም ምን የለውም ስለዚህ እኔ እዚህ አልተኛም ብዬ እንደ አመጽ ነገር አረኩና አራታው ባንተ ያምርም አለኝ ጋሽ ቀለመወርቅ ምክንያቱም እኔ ትግርኛ ተናጋሪ ነኝ እንዲህ አይነት አመጽ እዚህ መጥቶ ቀለመወርቅ ተዛውሮ በብሔራዊ ቲያትር ቤት ማገልገል እንደጀመረ ለአዲስ ተልኮ ታጨ የትዝታ መሰረት የአምባሰል ምንጭ የባቲ መፍለቂያ የኢትዮጵያ ሙዚቃ እናት ወደ ሆነችው ወደ ተወለደባት ጥበብን በልጅነት ወደ አለበሰችው ወደ ወሎ ሄዶ ሌላ ቀለመወርቅን እንዲያፈራ ታዘዘ በአዲስ ህልም ወደ ወሎ ቀለመወርቅ ደሴ እንደገባ ጊዜ አላጠፋም በየምሽት ቤቱ እየተዘዋወረ ማደን ጀመረ በመጀመሪያ ምሽቱ የትዝታ ንግስቷን ማሬቱን ለገሰን ማረከና በእጁ አስገባት ከዛ ወደ ትምህርት ቤት ዞረ ፀሐይ ካሳ ፀሐይ አማረ ዚነት መሐባ ትግስት አባተጫን ዙራሽ አብዩ መሐመድን ጨመረ የወሎ ላሊበላን የኪነት ቡድን በሚገርም ሁኔታ አደራጀና ወደ አዲስ አበባ ቀና አለ ለካ ወሎ ማለት ቆንጆ ማለት ወሎ ማለት ጥበብ ማለት ወሎ እስኪመስል ድረስ የወሎ ስም ገነነ በመላው ኢትዮጵያ የሁሉ ሰው ምርጫ እሪኩ ምን ሆነ I
የላሊበላ የኪነት ቡድን ከኢትዮጵያ አልፎ በሱዳንም ዕውቅና በማግኘቱ ወደ ሱዳን በመሄድ ትርኢቱን አቀረበ። ይህ የወሎ ላሊበላ የኪነት ቡድን በወቅቱ የሀገሪቱን ፕሬዝዳንት በስራው በመደሰታቸው ለቡድኑ የአውቶቡስ ሽልማት አበረከቱለት። ቀለመወርቅ በወሎ ያሳየውን የጥበብ ፍሬ እንዲያካፍል ወደ ጎንደር ተላከ። በቅኔና በአቋቋም ያሳደገችው ጎንደርን ውለታ የሚከፍልበት አጋጣሚ ያገኘው ቀለመወርቅ አላመነታም። የጎንደር ፋሲለደስ የኪነት ቡድንን በአስደናቂ ሁኔታ አደራጅቶ ብቅ አለ። ወረድ አይነ ቀላ ቀላን እንባ ወረድ አይነ ቀላ ቀላ ምን አግኝቶት ይሆን ቀረ የኔ ገላን ምን አግኝቶት ይሆን ቀረ የኔ ገላ። ለኔ እውነቴን ነው የምልህ ጋሽ ቀለመወርቅ ቅዱስ ያሬድ ነው። ለኔ ጋሽ ቀለመወርቅ ማለት ተዋናይ ማለት ነው። ለኔ ጋሽ ቀለመወርቅ አጠቃላይ የኢትዮጵያ የሙዚቃ ስፒሪት ማለት ነው። ለኔ ጋሽ ቀለመወርቅ እና ጋሽ ቀለመወርቅ አንድ የሚለው ዘፈን ነበርና ፈረስ ጋላቢዎች ጉግስ ሲጫወቱ ፈረስ ጋላቢዎች ጉግስ ሲጫወቱ ለምለም የነበረው ተጎዳ መሬቱ ለምለም የነበረው ተጎዳ መሬቱ የሚል ዘፈን ድርሰት ነበረውና ይሄ ዘፈን ለምን አልወጣም የሚል ነገር ብዙ ነገር ነበርኝ። ግን እኔ ጋሽ ቀለመወርቅ ምንም ቢባል ምንም ያው መውሰድ ስላለብኝ እኔ ከጋሽ ቀለመወርቅ ብዙ ድርሰት ወስጃለሁ፣ ብዙ የጥበብ ስልት ወስጃለሁ። ይሄንም ደግሞ አምላክ ስለፈቀደልኝ ነው። እሱ ነው የመሰለ ኪነት እንደዛ ካደረገ በኋላ ከኔ ጋር ያገናኘው። ስለዚህ ጋሽ ቀለመወርቅ ምን ጊዜም በእኛ ውስጥ አለ፣ ምን ጊዜም በኢትዮጵያ ታሪክ ሙዚቃ ኪነት ውስጥ ሁሉ ጊዜ ይኖራል። ጋሽ ቀለመወርቅ ሁሉ ጊዜ ሊያስበውና ሁሉ ጊዜ የማያስረጀውና ሁሉ ጊዜ ያለመለመው ይኖራል ብዬ የማስበው የኛን ዜማዎች ሲሰማ የሱ መንፈስ እንዳለ ይሰማል። ምክንያቱም ጋሽ ቀለመወርቅ በጣም ጥልቅና ረቂቅ ሰው ነው። ይሰማል፣ ያዳምጣል ብዬ
ቀለመወርቅ መልምሎ ካሳደጋቸው የኪነ ጥበብ ሰዎች ውስጥ ብዙዎቹ በህዝብ ለህዝብ ኢትዮጵያ ግንባር ቀደም ሆነው መድረኩን ተቆጣጠሩት። በ80ዎቹ ውስጥ ከመጣ በኋላ እንግዲህ በ1988 የአድዋ መቶኛ ዓመት ሲከበር ባልቻ አባነፍሶ ከአድዋ ታሪክ ጋር ስለሚሄድ መሰራት ነበረበት። ከዛ ማን አውላቸው አልፏል። ስለዚህ የአውላቸው ፓርት የባልቻ አባነፍሶ ፓርት ማን ይጫወተው የሚለው ነገር በጣም አጠያቂ ነው። ቀለመወርቅ ይጫወተዋል ብዬ አመንኩኝ። እርግጠኛ ነበር። ትንሽ ያው ኮሜዲያን ነው፣ ይስቃል ቀለመወርቅ ማንኛውንም ነገር ሲሰራ። ስለዚህ ባልቻ ደግሞ ኮስታራ ናቸው። ሁልጊዜ ሰራተኞቻቸው ከ10 ሜትር ቀርቧቸው አያውቅም ይባላል እና በጣም አስፈሪ ሰው ናቸው። ስለዚህ ያንን ፊቱን ማኮሳተር ይቻላል ብዬ ገባሁበት። እውነትም ተሳካ። ይመሰክራሉ። ትልቅ ስራ ተሰራ። እሱም ከኮሜዲያን ነው ከመባል ሲሪየስ መጫወትን የሚያሳየበት ይመስለኛል እና ከዛም በፊት ብዙ ሲሪየስ የሆኑ ስራዎችን ሰርቷል። ባልቻ ላይ ግን በጣም ተሳክቶለት አውላቸውን መተካት አስቡ እንዴት አስቸጋሪ ነው እና ተክቶ በጣም እንደ ሚስት ገመናችን ሸፍና እንደ እናት የምታቅፈን ለእኛነታችን መታወቂያ የታሪክ ክብር የምትሰጠን ከማህፀኗ ሕይወት ዘርተን ተወልደን አድገን እንደገና ተመልሰን ለዘላለም የምንኖርበት የህልውናችን መሰረት ኢትዮጵያችን ብቻ ናት። ከቶ ምንም አይነት ምትክ የማይገኝላት ለአንድነቷ ለነፃነቷ ተጋደሉ ሙቱላት። ከሁሉም በላይ ደግሞ የአንድ እናት ልጅ በጎሳ በነገድ በሃይማኖት ተከፋፍሎ የሚያዳክም ነፋስ ናቸው። ከመቃብር አፋፍ ላይ ቁሜ ይህንን የምነግራችሁ በደሜ ባጥንቴ የምማጠናችሁ ይኸው ይሄማ ከዛሬ ድረስ በእውነቱ ቀለመወርቅን ምን ጊዜ የማረሰው ሰው ነኝ። ብዙ መናገር ግን እችል ነበረ፣ ግን አልቻልኩም። ስላመመኝ ነው። እግዚአብሔር ለዚህ ደረጃ ለዚህ እድሜ ካበቃው እንግዲህ እግዚአብሔር ሁላችንም አንድ ላይ እንዲያቆየን ነው የምመኘው። ሌላ ምንም ማለት አልችልም። አመሰግናለሁ። በተለይ ከቤተሰብ ጋር ያለው ግንኙነት በጣም የጠበቀ ነው እና በውጭም ቢሆን ያው አልፎ አልፎ አንዳንዴ እዚህ ሀገር በሚገኝበት ጊዜ ሀገር ፍቅርም ይዞኝ ይሄዳል እና እዛ ያለው እሱ ያለው አቀባበል ጥሩ ነው። በእውነት በጣም ደስ የሚያሰኝ ነው እና ታዋቂነቱ እንዳለ ማለት ነው። በግልም ቢሆን በጥሩ ሁኔታ ላይ የነበረ ሰው ነው እና አሁንም ያለ ይመስለኛል እዛም ሆኖ ማለት ነው። ቀለመወርቅ ደበበ ለ40 ዓመት ጎረቤቴ ናቸው። ለመጀመሪያም ጊዜ እግዚአብሔርን ይህን በዓል አዘጋጅቶ እኛንም አኑሮ እናንተንም ለመጠየቅ እዚህ ላገናኘን አምላክ በጣም አመሰግናለሁ። እሳቸውንም አኑሮ ቀለመወርቅ ደበበ እኔ
ቦታ ገዝተው ቤት ለዚህ ያበቁኝ ቀለመወርቅ ደበበ ናቸው። ወይዘሮ ታፈራው አብረን አድገን ከፒያሳ ተያይዘን እዚህ ነው የመጣነው። በጣም ትልቅ ሰው ቤተሰባቸውንና ወዳጃቸውን የሚያከብሩ በቀልድና በዋልት ከባዱን ነገር በቀልድ ነው የሚያልፉት። መከራ ቤት ሄዱ እንደሆነ ያን መከራ ያለበት ሰው በሳቅ ከባዱን አቀለው የሚያቀርቡ ጥሩ ወንድም አርቲስት ናቸው። ከዚህ ሰርተዋል። ማህበራዊ ኑሮ እዚህ አካባቢ አሁንም በሰላም ማረጋጋት ሰርተዋል። ያልሰሩት ስራ የለም። በቀበሌያችን ማህበራዊ ጉዳይ ውስጥ ሰርተዋል። በእድር ሰርተዋል። ህዝቡ ቀለመወርቅን እንደ አንድ ትንሽ ልጅ ነው የሚያቸው። በእውነት እንደ አንድ ትንሽ ልጅ እንደሚያጫውት እንዴት ነው ወር እያለ በዚህ አይነት ነው የምንጠብቃቸው። ቀለመወርቅ ደበበ ለረጅም ዘመን በወሎም ሆነ በጎንደር ለደከሙበት ላገለገሉበት ልጆች ወት ሆነ ወንድሞች ወት እጅግ በጣም አሁንም ይህን ባል በዛ ባሉበት ሀገር ስላከበሩልዎት እኛም እዚህ ስለተገኘን እጅግ በጣም አድርጌ አመሰግናለሁ። በሰላም በደስታ እንድንገናኝ ለክርስቶስ ምስጋና አክብረው እኛንም ቤተ ዘመድን ሰብስበው ለዚህ ላደረሰን አምላክ እግዚአብሔር ምስጋና ይድረሰው። እግዚአብሔር ሁሉም ነገር በእጁ ስለሆነ እኛንም እንደዚሁ በረጅም ጊዜም ቢሆን አገናኝቶ ደግሞ ለመነጋገርና ለመጋየት እኔ ነኝ ብቻዬን አይደለም የምሰራው። እኔ ስሰራ እውነት ነው የምልህ የጋሽ ቀለመወርቅ መንፈስ አለ በእኔ ላይ ገብቷል። ስለዚህ ጋሽ ቀለመወርቅ መቼም የኢትዮጵያ አምላክ የኪነ ጥበብ አምላክ ይጠብቅልኝ፣ ጤና ይስጥህ። አንዳንድ የልጅም ሲመርቅ ለአባት ያደርሳልና ይባርክ፣ ልጆችን ይባርክልህ። ደግሞ አንዲቷ ልጅን ደግሞ ዘፋኝ ለማድረግ እየሞከርን ነውና እንታገላለን። ይጠብቀን በያለንበት። የቀለመወርቅ አርቲስት ልበልህ ወይንም የቤተ ክህነት ባለሙያ ልበልህ በሁለገብ በመሆንህና አሁንም ባለህበት ቦታ ሁሉ መልካም ዘመን፣ መልካም የጤና የስራ ከነ ቤተሰቦችህ ከነ ልጆችህ እንዲያደርግልህ ስመኝልህ። ወደፊትም ደግሞ ወደ ተወለድክበት ወደ ኢትዮጵያ ወደ አገር ፍቅር ወደ አደክበት ሙያ ቤትህ መጥተህ በህይወት ካለን እንድንገናኝ እንዲያበቃን የከበረ አክብሮቴን አቀርብልሃለሁ። እግዚአብሔር እንዳው ስራው የተቃና ይሁን፣ እድሜ ይስጠው፣ ቤተሰቦቹን ያቆይለት። እግዚአብሔር ፈቃድ ሆኖ ወደ ሀገራችን በመጣም ወቅት ማለት መቼም ይሄ ሞት አለ፣ በሞት ካልተለያየን በስተቀር ለመገናኘት እንዲያበቃን እመኝለታለሁ። ሰፊ ምኞት አቀርብለታለሁ። እኔ በእውነት ኖሮ ያን ሁሉ አልፎ በጣም ብዙ ነገሮች አሳልፏል። ማንም ሰው ፈተና እንደሚያሳልፍ በህይወት ውስጥ ውጣ ውረዶችን አሳልፏል። እነኛን ሁሉ ውጣ ውረዶች እና አኩሪ ስራዎችን ሰርቶ ዛሬ ምናልባት የሙያ በዓል ይሁን ወይም የልደት በዓል ለዚህ በዓል በመብቃቱ እንኳን ደስ ያለ። ስለዚህ ጋሽ ቀለመወርቅ አሁን እኛ መክረን ወይም ተመኝተን የሚቀይረው ነገር ባይኖርም ያቺ ፈገግታና ሳቅ እቺ ቁጣንና ሀዘንን ላለመቀበል የሚያረጋት እንትን የሳቅ ሁኔታ ትቀጥል፣ ቶሎ እንዳያረጅ ረጅም ዘመንና ረጅም እድሜ እንዲኖር ያው እግዚአብሔር ለልጆቹም ለኛም ለወዳጆቹም ረጅም እድሜና ጤና ይስጠው። ሙያው ግን እጅግ በጣም አኩሪና ለሌሎቻችንም የተረፈ ሌሎቻችንም ለሌላው እንድናስተላልፍ ካደረጉን አባቶች የሙያ አባቶች አንዱ ጋሽ ቀለመወርቅ ስለሆነ ባለህበት ይቅና። የሙያ በዓል ከሆነ የሚደረገውም አክባሪ የሙያ ባልደረቦች ያደረጉት ወይም የሚያደርጉልን የበዓል አከባበር እያደነቅን መልካም በዓል ይሁን፣ መልካም የሙያ ዝክር ያርገው። እኛም በመንፈስ አብረን እንደተሳተፍን ይቆጠርልን። ለቀለመወርቅ ስራ ለቀለመወርቅ እዚህ መድረስ እታፈራው አስተዋጽኦ አድርጋለች። ሚስቱ የትዕግስት ባለቤት ናት። እታፌ የትዕግስት ባለቤት፣ በጣም ጨዋ፣ በጣም ትልቅ ሰው፣ ልጆቹን በክብር አሳድጋ እሱን ተንከባክባ ውጭም ቢሄድ ሌላም ቢሄድ ልጆቿን ተንከባክባ ያሳደገች ትልቅ መሬት ናት። ሚስቱ አስተዋጽኦ አድርጋለች። እንግዲህ ቀዬ መቼም ልደታ አይደለም የሙያ አስተዋጽኦ የተገለጸበት ቀን ነው። የሰሜን አሜሪካን ሕዝብ ሙያችንን እንዲያውቀው አንተም ቆመ በደንብ አስተዋውቅልን። አንጋፋ አርቲስቶች እንደዚህ የሚገልጽልን ከሌለ በየውጭ ሀገሩ ያለው እዚህም መቼም ብንከበርም ያው ታውቃለህ ድካም ብቻ ነው እንጂ
ምንም ነገር እንዳላገኘን ታውቃለህ። ግን አሁንም ቢሆን እዛም ላሉት ወገኖቻችን አንጋፋ አርቲስቶች ምን ያክል አስተዋጽኦ እንዳደረግን፣ ወታደሩን እንደቀሰቀስን፣ ተማሪውን እንዳስተማርን፣ ገበሬውን እንዳነቃቃን፣ ጸሐፊውን ከብዕሩ እንዳይለይ እንዲያገለግል ሀገሩ ስላደረግን ይሄን ሁሉ አስበህ ጽሁፉን አንተ ትችልበታለህ። እኔ እንዲሁም አሁን ላስታውስ ብዬ ነው እና ይህንን በትክክል ለሰሜን አሜሪካን ሕዝብ አስተላልፍልን። በዓሉ የሰላም የጤና የኢትዮጵያ መታሰቢያ አይነት ይሁንልን። ኢትዮጵያ ለዘላለም በነፃነቷ ትኑር። እናንተን ባላችሁበት ሰላሙን፣ ፍቅሩን፣ አንድነቱን ይስጣችሁ። አንድ ቀን ሁላችንም እድሜ ከሰጠን በምርኩዝም ቢሆን ተሰብስበን ደግሞ ሳንወያይ አንቀርም። አመሰግናለሁ። እግዚአብሔር ካንተ ጋር ከባለቤት ጋር ይሁን ከመላው ቤተሰብ ጋር። ቤተሰቦቻችን ሆነ በውጭ ያሉ ወላጆቻችን በሰላምና በጤና ለዚህ ችለትና ለዚህ ሰዓት ደረሰን አደረሳችሁ እላለሁ። በሰላም እንዲጠብቀን እግዚአብሔርን እንጠይቃለን። እናንተም መልካም ምኞት መልካም የበዓል ጊዜ እንዲሆንላችሁ እንመኛለን። ጮማውም ተበላ ወጣትነትም አለፈ። ቀለመወርቅን ግን ስደት ከኪነ ጥበብ እርጅና ከመድረክ አልገፉትም። ዛሬም ከነ ድምፁ፣ ዛሬም ከነ ትወናው፣ ዛሬም ከነ እስክስታው አለ። አሁን ደሳለኝ የሁላችን አባት የኛው ጋሽ ቀለመወርቅ መቶ መሰለኝ የአርቲስቶች አባት እንዴት ጋሽ ቀለመወርቅ አሎ መሰለኝ ቀለመወርቅ እድሜና ጤና እግዚአብሔር ይጨምርልህ። እስካሁን ለኢትዮጵያ ኪነ ጥበብ ላደረከው ሁሉ እናመሰግናለን። እንደራብከኝ ወዬ እንደራብከኝ ባድር እራቤን እኔ እንጂ መቻወቀው ሀገር ምን ይሉኝ ፈርቼ የተውኩትን ልጅ ምን ይሉኝ ፈርቼ የተውኩትን ልጅ መቼስ ምን ይደረግ ጾሜን ልፍታው እንጂ እንደራብከኝ ውዬ እንደራብከኝ ባድር እንደራብከኝ ውዬ እንደራብከኝ ባድር እራቤን እኔ እንጂ መቻወቀው ሀገር